እስቲ ጠረህ እንዳትመጣ ፍራይዴ ስለምን ወጡ ከላይ እኔ ምን አውቃለሁ? እንዲህ እንዴት አውቃለሁ? በምን ላቅ ይችላል? እኔ በምን አውቃለሁ? ያማል እንደ አንተ ሰውዬ ዛሬ አትጠይቃቸውም እንዴ? ምን አግብቶኝ ነው የምጠይቀው እንዴ? ሻንቋ 1 ሚሊዮን ቢበላስ ፊቱ እንድትገጽላል ሻንቆና ገንዘብ ግን ምልህ ቤት ብር በጣም ያስቆጥሩ ነበር እንዴ? ከየት አመጣው? እነሱስ በዚህ ዘመን እኮ ነው ያገኘ ነው። ይህን ቁማር ደግሞ ጀምራለሁ። በኢየሱስ ስም እኔ ፕሮሞሽን እኮ ነው ዝም ብዬ ዋቴ ትቀልዳለህ እንዴ? እኔ ፋራ ነኝ ቁማር የምጮተው? ከተጫወሽ እንኳን የዚህ ስር የምታስቀምጪ ነገር አድርገሽ የሆነ ጊዜ ከስቲፎ ጋር ቁማር ይጫወታሉ። እያደረገ እጁን የሆነ ነገር በሳንቲም ነው አይደል? እንደዚህ አንበስና ሰው እየተጫወታችሁ ነው አይደል? እሱ እኮ ደነስ ስለሆነ እኮ እንደ ስቲፍ እኮ በኢየሱስ ሰው እንዴት አይነ እያየ ትሸወዳለህ? አይኑ እያየ እኮ ነው የሸወድኩት። አይኑ እያየ እንዴት እንደዚህ አንበሳ ዘውድ እየጮትን አንተ አሁን እናንተ እዚህ ጋር አንበሳ ዘውድ እየጮትን ነው ልበል፣ እንደዚህ እየጮትን ማለት ነው። እኔ ሽው አረጊም ያዝ አረጊ በዚህ ያስገባውና በአውራ ጣቴ ቆም አደርገዋለሁ። እንደዚህ የቁማ ቆመዋለሁ። ከዛ ጌታ ኢየሱስ ምስክሬ ነው። አንበሳውን በዚህ ጋር ነው፣ ዘውዱ በዛ ጋር ነው። አንበስ ሲለኝ ወደ ዘውዱ ግልብጥ አድርጌ ያሳየዋለሁ። 60 ሺህ ብር ተበላ። ስንት ሺህ ስትበላው ነበር? ይሄ ትራንስፈር እያደረገልኝ ነው ባንክ ቤት እየሄዳችሁ መጀመሪያ ቆምንና የሆነ ስቱዲዮ ጋር ቆመን እያወራ ምናምን እዚህ እንጮዝ ምናምን በ500 ብር ግባ ምናምን ግባ አልኩት። እኔ ደግሞ መቼም አልበላም ቁማር አውቀዋለሁ። አልበላም ቁማር ግባ አልኩት። ሰጠሁት። መጀመሪያ ሰጠሁት 5 ያሸነፈኝ 2500 ብር ግባ በአንድ ሺህ አልኩት። ኧረ ምናምን አለኝ። ግባ አልኩት። ስለበላ ኮንፊደንስ ተሰማው። ገባ በላ ምናምን ብሎ ብቻ 6000 ብር ገባ። እሱ ማለት ጌታ ምስክር 6000 ሲገባ በ3000 ብር ግባ አልኩት። አሪያ ምናምን ና ተጫወት፣ እኔ እየተበላሁ አንዴ ምናምን አልኩት። ና ተጫወት። እሱ እዚህ ጋር ነው፣ ጓደኛው እዚህ ጋር ነው። እግዚአብሔር ገባ አልኩት እና ወስጄ ጣጣጣ 30,000 ብር እኔ ጋር ከዛ ነው በቃ 10,000 ብሩን መልስልኝ 20,000 ብሩን ውሰድ አለኝ። አይቻልም። እኔ ነግሬሃለሁ እስቲቭ እበላሃለሁ ብያሃለሁ አልኩት። እኔ እበላሃለሁ ግድ የለህም ብያሃለሁ ምናምን ስለው በማርያም አለኝ አልመልስልህም አልኩት። ከዛ እጮታለሁ አለና ቦሌ አቢሲኒያ ባንክ ጋር በር ጋር ቆመና ይኸው ከበላይ በቃ ከዚህ አውጥቼ እሰጥሃለሁ አለኝ። እምባው ነው የወጣው። አውጥቼ እሰጥሃለሁ ነው። እሺ አጫውተኛል። አይ ብር ሳታሳየኝም አላጫውትህም ስለው ሄድና 30,000 ብር ወጥቶ አልመጣም። ና ግባ አልኩታ። ከዛ እስቲ እንደው አለ ወደ ላይ ሄድና ወጥቶ እኮ ነው ከመኪና ወረደና እመቤቴ እንደው ይሄን ከተበላው አንቺ የለሽም አለ ሲሉ ሲል እሺ ግባ አርግስትና ሹ አርጌ እዛ እኔ እሱን ትሪክ መቼ ማጂክ ሆኖ የሰራሁበት። ከዛ ብድግ ካረኩትን ነው ላይ በአውራ ጣቴ የማነ ይሙት ነው የምልህ እርፍ ሲል ቅይር አረኩና እንደዚህ ያረኩት። ጌታ ምስክሬ ቅይር ሰረው አንበስ ሲል ዘውድ ነው
ተንበርክኮ እንደዚህ ተንበርክኮ የለሽማ የለሽማ በኋላ